እናትና አባትን አክብር እድሜ እንዲረዝም ማለት ተቀበላቸው ማለት ነው። የሆነ ምናልባት ምርጫ ቢሰጥህ ላትመርጣቸው ትችላለህ ማለት ከድህነታቸው ከመልካቸው ከሆነ ነገራቸው የተነሳ እነሱ ግን አንተን ተቀብለውሃል። ተቀበላቸው። በረከት የሚጀምረው ቤተሰብ ከመቀበል ነው። ቤተሰቡን እንደ ችግር የሚያይ ሰው አይባረክም። እንደ ጥያቄ የሚያይ ሰው አይባረክም። ምናልባት የኔ እናት ከእናንተ እናት ላታምር ትችላለች። ተቀበላቸው ማለት ነው። እናትና አባትን አክብር እድሜ እንዲ እናትና አባቱን የሰደበ አለ መጽሐፍ ሲናገር ይገደላል። ኬዙ ከእግዚአብሔር ጋር። እኔ እንደውም ልንገራችሁ በደንብ ወደ እኔ እዩ ዞር። እኔ እንደውም ዝም ብዬ ያሰብኩ ለምንድን ነው ኢትዮጵያ ውስጥ የሚሰነብት እንኳን ሀብት የማይኖረው? ቢኮዝ የእርግማን ማዕት አለብን። የእርግማን ማዕት። ወላጆቻችሁ ወደ ሰማይ እየተጠጉ ነው፣ ወደ ምድር እየቀረቡ ነው። ምናልባት ከዚህ በኋላ ከእናንተ ጋር በህይወት ቢኖሩ 20 ዓመት ነው፣ ላይሆንም ይችላል። 10 ዓመት 5 ዓመት እሱንም ከብዙ መከራ ጋር ችግር ጋር ተቀበላቸው ማለት ነው። ባያምሩም ተቀበላቸው፣ አንተን አሳምረዋል። ባይማሩም ተቀበላቸው፣ አንተን አስተምረዋል። በትክክል አንብበው ላይ ተፈርሙ ይችላል፣ ግን ተቀበላቸው። የኢትዮጵያ ምድር መቀየር ካለበት የወላጆችና የልጆች መካከል ያለ እርግማን ወዳጆቼ፣ ወላጆቹ ያዘነበት ልጅ ምርኩዝ የለው። እናቱ ያለቀሰችበት ልጅ፣ አባቱ ያለቀሰበት ልጅ ለጠላቱ የሚሆን በትር የለውም።